ቻናላችን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቻችን እናልፋለን። መንግስት ምዕራብ ትግራይን የወረሩ ታጣቂዎችን የማስወጣት ኃላፊነቱ ይወጣ ሲል ህወሓት አስታወቀ። በምርጫ ቦርድ የተሰረዘው ህወሓት ሳምንታዊ መልእክት በሚል በአሰራጨው ጽሑፍ የህዝቡን ሞትና ስቃይ በማተለያ አጀንዳዎች ለመሸፈን መሞከር ወንጀል ነው በማለት ጀምረዋል። ሲቀጥልም ተፈናቅለው በስደተኛ ካምፖች ውስጥ የሚገኙ ወገኖች በበሽታና በረሃብ እየሞቱ መሆኑን ጠቅሶ ዓለም አቀፉ ማህበረሰብ የተፈናቃዮችን ችግር እንዲረዳና እንዲያግዝ ለማድረግ ጥረት በማድረግ ላይ መሆኑን አንስተዋል። የኢትዮጵያ መንግስት ግን ዓለም አቀፉ ማህበረሰብ ይህን ችግር እንዳይገነዘብና ዘላቂ መፍትሄ እንዳይመጣ እየተከለከለ መሆኑን ጠቅሶ ይህም የፕሪቶሪያውን ስምምነት የሚጥስ ተግባር መሆኑን አስረድተዋል። ጽሑፉ ሲቀጥልም የትግራይ ህዝብና ህወሓት የተኩስ አቁም ስምምነቱ ወደ ዘላቂ ሰላም እንዲሸጋገርና ሌላ የዘር ማጥፋት ወንጀል እንዳይመጣ በተደጋጋሚ ሲገልጹ ቆይተዋል ካለ በኋላ የኢትዮጵያ መንግስት ግን ስምምነቱን ተግባራዊ ከማድረግ ይልቅ የሴራና የማታለያ አጀንዳዎች እያካሄደ እንደሚገኝ አስታውቋል። በማጠቃለያውም የኢትዮጵያ መንግስት የፕሪቶሪያውን ስምምነት ከመጣስ ተቆጥቦ ምዕራብ ትግራይን የወረሩትን የታጠቁ ቡድኖች ማስወጣት ይኖርበታል። በረሃብና በበሽታ የሚሞቱ ወገኖቻችን ደህንነታቸውን በማረጋገጥ ወደ ቤታቸው እንዲመለሱ የማድረግ ኃላፊነቱን መወጣት አለበት በማለት አሳስቧል። ይህን በእንዲህ እንዳለ የስምረት ዲሞክራሲያዊ ፓርቲ ትግራይ ስምረት የምክር ቤት አባል የሆኑት አቶ ጣዕመ አራዶም ደግሞ ተፈናቃዮች እንዳይመለሱ እንቅፋት የሆነው ህወሓት መሆኑን ገልጸዋል። አቶ ጣዕመ ሲናገሩ በትግራይ ክልል ውስጥ በቀድሞ ህወሓት ስም የሚንቀሳቀሰው ህገወጥ ቡድን ተፈናቃዮች እንዳይመለሱ ብዙ ስራዎችን እየሰራ ነው። ተፈናቃዮችን በመያዣነት አግቶ ለፖለቲካ ፍጆታ እየተጠቀመባቸው ነው። በተፈናቃዮች ስም መነገድና ለፖለቲካ ትርፍ መጠቀም ጭካኔ ነው ብለዋል። የእስራኤል የውጭ ጉዳይ ሚኒስቴር ለመጀመሪያ ጊዜ ለይፋው የስራ ጉብኝት ሶማሊላንድ ገቡ። እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷን ተከትሎ የውጭ ጉዳይ ሚኒስትሯ ጌዲዮን ሳር ለመጀመሪያ ጊዜ ለይፋዊ የስራ ጉብኝት ዛሬ በጠዋት የሶማሊላንድ መዲና ሀርጌሳ መግባታቸው ተገለጸ። የሶማሊላንድ ዲፕሎማሲያዊ ምንጮች ዋቢ አድርጎ እንደዘገበው ጌዲዮን በቆይታቸው ከሶማሊላንድ ፕሬዝዳንት አብዲራህማን መሐመድ አብዱላሂ ጋር ይገናኛሉ ተብሎ ይጠበቃል። ሁለቱ ወገኖች በፕሬዝዳንቱ ቤተ መንግስት በጋራ መግለጫ እንደሚሰጡ ምንጮች አክለው ገልጸዋል። የዲፕሎማሲ ምንጩ እንደገለጸው ጉብኝቱ በእስራኤልና በሶማሊላንድ መካከል ያለውን ትርጉም ያለው ፖለቲካዊና ስትራቴጂካዊ ትብብር ለማሳደግ ያለመ ነው። የእስራኤል የውጭ ጉዳይ ሚኒስቴር እስካሁን ስለ ጉብኝቱ የሰጠው መግለጫ የለም። ይህ ጉብኝት እስራኤል ለሶማሊላንድ የነጻ ሀገርነት እውቅና ከሰጠች ወዲህ ከፍተኛ የእስራኤል ልዑክ ወደ ሀርጌሳ ሲያመራ የመጀመሪያ ሲሆን ይህም በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር የሚደረግ ጥረት መሆኑን ያመለክታል። ስለሚደረጉት ውይይቶች ዝርዝር ሁኔታም ሆነ ሊደረጉ ስለሚችሉ ስምምነቶች የተረጋገጠ መረጃ እስካሁን አለመውጣቱን ዘገባው አመላክተዋል። በተያያዘ ዜና የአፍሪካ ህብረት የሰላምና ጸጥታ ምክር ቤት እስራኤል ከሶማሊላንድ የሰጠችውን የሀገርነት እውቅና በሚመለከት ዛሬ ታህሳስ 28 ቀን 2018 ዓ.ም ውይይት እንደሚያደርግ ተገልጿል። ባለፈው ሳምንት ማብቂያ የኢትዮጵያ ከፍተኛ የጦር መኮንኖች ይዘውት በታየው ካርታ ምክንያት ኤርትራ ኢትዮጵያ ላይ ተቃውሞዋን አሰማች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል የወጣውን ካርታ ተከትሎ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አሰብና አካባቢውን ወደ ኢትዮጵያ የሚያካትተው ካርታ ትኩረት ለመሳብ የሚደረግ ከመሆኑ በተጨማሪ ጠብጫሪነት ነው ብለዋል። ስለ ፎቶው የተጠየቁት የኢትዮጵያ መከላከያ ሰራዊት የሚዲያና ኮሚኒኬሽን ማዕከል ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን መውጣት አልነበረበትም ሲሉ በስህተት የተለጠፈ መሆኑን ገልጸዋል። ፎቶው የተቋሙ አይደለም፣ በተቋም የተሰጠ አቅጣጫ እንዳልሆነ የተናገሩት ሜጀር ጀነራል እንዳልካቸው በግለሰቦች ተነሳሽነት የተፈጸመ እንደሆነ አስረድተዋል። እሁድ ዕለት በተካሄደ የኢትዮጵያ ሰራዊት አባላት ምረቃ ላይ ከፍተኛ መኮንኖች ይዘውት የታየውና በማህበራዊ ሚዲያ ላይ ተሰራጭቶ የነበረው ምስል እንዲነሳ ተደርጓል። ከጠቅላይ ሚኒስትሩ ጀምሮ ከፍተኛ የኢትዮጵያ ባለስልጣናት ከ30 ዓመታት በፊት ሀገሪቱ ያወጣችውን የባህር በር መልሳ ማግኘት
አለባት የሚል አቋም በስፋት እያራመዱ በሚገኙበት ጊዜ ነው ካርታው በወታደራዊ ምረቃ ስነ ስርዓቱ ላይ የታየው። የኤርትራ የማስታወቂያ ሚኒስቴር ለዚህ በሰጡት ምላሽ የኢትዮጵያ ከፍተኛ ወታደራዊ ባለስልጣናት በ2026 አዲስ ዓመት ጅማሬ ግዴለሽ ጠብጫሪነትና በጦርነት አጀንዳ ተጠምደዋል ሲሉ ተቃውሟቸውን ገልጸዋል። ኢትዮጵያ ካለፉት ጥቂት ዓመታት ወዲህ የራሷ የሆነ የባህር በር የማግኘት አጀንዳን በማንሳት በተለያዩ መልኮች ጥረት እያደረገች መሆኗን አሳውቃለች። ባለስልጣናቱም ሀገሪቱ ያለ አግባብ አጣችው ያሉትን የባህር በር መልሳ እንደምታገኝ በእርግጠኝነት እየተናገሩ ነው። አቶ የማነ ይህንን የኢትዮጵያ ባለስልጣናት ፍላጎትን ግዴለሽና አደገኛ በማለት ገዢው ብልጽግና ፓርቲን ሐሰተኛ መረጃን በማሰራጨት ከሰዋል። ኢትዮጵያ በተለያዩ አጋጣሚዎች የይገባናል ጥያቄ እያነሳችበት ያለው የአሰብ ወደብ ኤርትራ ነጻ ሀገር እስከሆነችበት ጊዜ ለኢትዮጵያ ዋነኛ የባህር በር አገልግሎት ይሰጥ ነበር። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ወደብ ለማግኘት ብላ በኤርትራ ላይ ጦርነት የመክፈት እቅድ የሌላት መሆኑን የገለጹ ሲሆን ነገር ግን በቀይ ባህር በኩል የባህር በር ማግኘት ግን የህልውና ጉዳይ ነው ማለታቸው ይታወቃል። ክቡራን አድማጮቻችን ለሰዓቱ የያዝናቸው አጫጭር ዜናዎች እነዚህ ናቸው። ሌሎች መረጃዎች ይዘን እስከምንመጣ በያላችሁበት ቸር ቆዩ።